አየነው ቅዱስ ጳውሎስ እንዳለ አየነው፣ ዳሰስነው፣ ከእርሱ ጋርም በላን ጠጣን ብለው ሐዋርያት ከሥጋዋ ሥጋ ከነፍሷ ነፍስ ተወልዶ ተገለጠ። የኢየሱስ ክርስቶስ ቀዳማዊ የነበረው አምላክ በዳህራዊ ዘመን የተገለጠውን ኢየሱስ ክርስቶስ የሰው ልጅ ክብሩን አጥቶ የሰው ልጅ መገለጡን አጥቶ ተደብቆ ይኖር ነበር። በኃጢአት ተሸሽጎ ይኖር ነበር። ለዚህ ነው በእንቲአነ ያለው፣ ስለ እኛ ስለ በደልነው በደል እርሱ በልደቱ ተገለጠ። ክብር ለስሙ ይሁን። በእግዚአብሔር ውእቱ ቃል እንዳለ አስቀድሞ የነበረ በመጀመሪያ የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤልና ገዳምና የካህናት ማሰልጠኛ የሥራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ የተከበሩ አባታችን መላከ ብርሃናት ቆሞስ አባ ገብረ ሕይወት ንጉሴ፣ የሀገረ ስብከታችን የካህናት አስተዳደር ክፍል ኃላፊ፣ ክቡር አባታችን መልአከ ገነት አባ ቶማስ ወልደ ጎርጎርዮስ፣ የናዝሬት አዳማ ቅድስት ኪዳነ ምሕረት ካቴድራል አስተዳዳሪ፣ ክቡር አባታችን መልአከ ጽዮን ቆሞስ አባ ጳውሎስ ምንዳ የዚህ ካቴድራል አስተዳዳሪ፣ ክቡራን አባቶች፣ የአድባራትና የገዳማት አስተዳዳሪዎች፣ እንዲሁም ሊቃውንተ ቤተ ክርስቲያን፣ ማህሌታውያን፣ ቀሳውስት፣ ዲያቆናት፣ ዛሬ በዚህ በዓል ላይ የተሰበሰባችሁ የእግዚአብሔር ቤተሰቦች በቅድሚያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እውነት ነው፣ ሊመሰገን የሚገባ አምላክ ነው ያለንና የተገኘነውም ለምስጋና ነው። አመስግኑት። ወአስተርአየ በዳህሪ መዋዕል በእንቲአነ፣ ስለ እኛ በዘመኑ መጨረሻ ተገለጠ። የሐዋርያው የቅዱስ ጴጥሮስ መልእክት የመጀመሪያው ምዕራፍ 1 ቁጥር 22 ብፁዕነታቸው ባሉበት መድረክ የእሳቸው ድምፅ የእሳቸው ትምህርት ያስፈልጋል ያጓጓልና እኔ ስለታዘዝኩ ይህንን የእግዚአብሔር ቃል መነሻ በማድረግ በጣም በጥቂቱ የቃሉን መልእክት ለማስተላለፍ እሞክራለሁ። ትምህርቱን በስፋት ብፁዕነታቸው ይሰጡናል። ሐዋርያው ቅዱስ ጴጥሮስ በዘመኑ መጨረሻ ስለ እኛ ተገለጠ ብሎ የተናገረው በመልእክቱ
በአንደኛው መልእክቱ ምዕራፍ 1 ላይ ነው። ስለ መገለጥ፣ ስለ መታየት፣ ስለ በረከት በተናገረው ቃሉ እርሱን ይገልጠዋል። ዛሬ የምናከብረው በዓል ቅድም እንደተገለጠው የእግዚአብሔር መገለጫ የመድኃኔ ዓለም እና እንዲሁም የጰራቅሊጦስ መንፈስ ቅዱስ ታቦታት ወደ ቤተ መቅደስ የገቡበት፣ በሌላ ቋንቋ ቅዳሴ ቤቱን እያከበርን እንገኛለን። ከዚሁ ጋር በተያያዘ ወርሃ ጥር ዘመነ ጥር የመገለጥ ዘመን ወርሃ አስተርእዮ ነውና መገለጡን ሰሞኑን በተማርነው ልክ ቤተክርስቲያን የምትመሰክር የምትናገር ስለሆነ ከዚሁ ጋር በማገናኘት እንማራለን። በዘመኑ መጨረሻ ስለ እኛ ተገለጠ። የእግዚአብሔር መገለጥ፣ የእግዚአብሔር በስጋ መምጣት የመገለጫው ምስክር አንዷ ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያን በተተከለችበት ቦታ ሁሉ ኢየሱስ ክርስቶስ እግዚአብሔር ወልድ ይገለጣል። ሰሞኑን ስናከብር እንደነበረው ቀድሞ የነበረው ሐዋርያው ከፍ ብሎ ሲናገር አስቀድሞ የነበረው በመጀመሪያ የታወቀው ከዓለም በፊት የምናቀው እርሱ በዘመኑ መጨረሻ በደሃሪ ዕለት ተገለጠ ይለናል። አዎ እውነት ነው። በቤተ ክርስቲያን የተገለጠው ቤተ ክርስቲያን ስትተከል የአዲስ ኪዳን መገለጫ የኢየሱስ ክርስቶስ ቀዳማዊ የነበረው አምላክ በዳህራዊ ዘመን የተገለጠውን ኢየሱስ ክርስቶስ መግለጥ ነው። የቤተ ክርስቲያን ስራዋ ይሄው ነው። በቤተ ክርስቲያን ኢየሱስ ክርስቶስ ይገለጥባታል። ሰሞኑን አይተናል። ቤተ ክርስቲያን ስላለች ነው። ቤተ ክርስቲያን ስለተተከለ ነው። ልደቱን፣ ጥምቀቱን እያልን ኢየሱስ ክርስቶስን በአደባባይ ስንገልጠው የቆየ ነው። አስቀድሞ እንደተነገረ በዮሐንስ ወንጌልም እንደተጻፈ ቀዳማዊ ቃል ውእቱ እግዚአብሔር ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል እንዳለ አስቀድሞ የነበረ በመጀመሪያ የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር አሁንም ያለ ኢየሱስ ክርስቶስ ከባህሪው ውጪ በሆነ መልኩ እሱ እግዚአብሔር ሆኖ ሳለ እሱ ሰማያዊ ሆኖ ሳለ ስለ እኔና ስለ እናንተ አለ። ስለ እኔና ስለ እናንተ ተገለጠ ብሎ እንደተናገረ አዳምን ለማዳን የሰው ልጆችን ለማዳን እኔና እናንተን በመስቀል ላይ ተሰቅሎ የዓለም መድኃኒት መድኃኔ ዓለም ተብሎ ሊያድነን በዘመኑ መጨረሻ እርሱ ቀድሞ የነበረው እግዚአብሔር ተገለጠ። ስሙ የተመሰገነ ይሁን። አዎ
ወገኖቼ እርሱማ የታወቀ ነው። ቅድሚያ የነበረ ነው። በመጀመሪያ የነበረ ነው ዓለምን የፈጠረ። እኛ ስለበደልን፣ እኛ ስላጠፋን፣ አዎ ከሰዎች ተሰውሮ ነበር አለ፣ ግን ተሰውሮብን ነበር። ዓለምን የፈጠረ በቅድሚያ የነበረ ነበር። ነገር ግን ሰውና እግዚአብሔር ተለያየና ተጣላና የሰው ልጅ ክብሩን አጥቶ የሰው ልጅ መገለጡን አጥቶ ተደብቆ ይኖር ነበር። በኃጢአት ተሸሽጎ ይኖር ነበር። ለዚህ ነው በእንቲአነ ያለው፣ ስለ እኛ ስለበደል ነው በደል እርሱ በልደቱ ተገለጸ። ክብር ለስሙ ይሁን። አዎ ያውም ከእመቤታችን ከቅድስት ድንግል ማርያም ጊዜው ሲደርስ ሐዋርያው ቅዱስ ጳውሎስ እንዳለ ለገላትያ ሰዎች ሲጽፍላቸው ወአመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ዋሕደ ዘተወልደ እምብእሲት አለ። አዎ በቅድሚያ የነበረ እሱ ይገለጥ ዘንድ ወአመ በጽአ ዕድሜው ሲደርስ፣ ዘመኑ ሲደርስ በድኅሪ መዋዕል ያለው ይሄንን ነው። በመጨረሻው ዘመን የተባለለት ጊዜ ሲፈጸም፣ ተስፋው ሲፈጸም እርሱ በድንግል ማርያም ተገለጠ። ክብር ለስሙ ይሁን። አየነው፣ ቅዱስ ጳውሎስ እንዳለ አየነው፣ ዳሰስነው፣ ከእርሱ ጋርም በላን ጠጣን ብለው ሐዋርያት እንደመሰከሩ በግልጥ በሰው ሥጋ በእመቤታችን በቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተወልዶ ተገለጠልን። ስለማን ብሎ ንገሩኝ? ስለማን? ስለ እኛ፣ እኛን ለማዳን መድኃኔ ዓለም ለመባል በመስቀል ላይ ደሙን አፍስሶ ሥጋውን ቆርሶ ሊሰጠን እርሱ ተገለጠልን። አየነው በድንግል ማርያም። ደስ አይልም ወገኖች? ታዲያ ቤተ ክርስቲያን ሲመሰረት ሲሰራ ታቦታቱ ሲገቡ ሌላ ዓላማ የለውም፣ ኢየሱስ ክርስቶስን መግለጥ ነው። ቤተ ክርስቲያን በዓል ብታከብር ማንን ነው የምትገልጠው? ስለ እኛ የተገለጠውን የታየውን አስተርእዮ ብላ ትገልጠዋለች። ወገኖቼ ቅዳሴ ቤቱን ስናከብር እሱን ነው የምናሳየው። ስለ እኛ መምጣቱን፣ ስለ እኛ መወለዱን፣ ስለ እኛ በባህር ወርዶ መጠመቁን፣ ሰሞኑን ያከበርነው በዓል ሁሉ አስተርእዮ ብለን መገለጡን የምናስተምርበት ትምህርት ነው ወገኖቼ። ስለዚህ ዛሬ ስናከብረው የተገለጠውን መድኃኔ ዓለም፣ የታየውን መድኃኔ ዓለም፣ በምድር ላይ የተመላለሰውን መድኃኔ ዓለም፣ ከኃጢአት በስተቀር ሁሉን ያደረገውን መድኃኔ ዓለም የድንግል ማርያም ልጅ ኢየሱስ ክርስቶስን ነው የምናከብረው። ደስ ይበላችሁ። ስለዚህ የተገለጠው ስለ እኛ ነው። እኛ ወገኖቼ በተገለጠው በታየው በድንግል ማርያም በልደቱ ባየነው በጥምቀቱ በባህሩ ላይ አብ ወልድ መንፈስ ቅዱስ በተገለጸው በእርሱ በወልድ በሕይወት ልንኖር ይገባናል። ዓላማው እሱ ነው። እኛን ስለ እኛ ሲል እኛን ከኃጢአት፣ እኛን ከሞት፣ እኛን ከክፉ ነገር ሊሰውረን ሊያድነን ነው መድኃኔ ዓለም የተባለው። ይሄው የምናከብርለት ለዚህ ነውና ወገኖች እሱ በምድር ላይ ተመላልሶ ኃጢአትን የተጸየፈ ያለ ኃጢአት የኖረ እርሱ እኛም ከኃጢአት እንነጻ ዘንድ ነው ስለ እኛ። አዎ ስለ እኛ ተገለጠ አለ። ስለ እኛ ብዙ ትርጉም አለው። እኛ እንድንድን፣ እኛ በሕይወት እንድንኖር፣ እኛ ከኃጢአት እንድንርቅ፣ እኛ በቅድስና እንድንኖር፣ እኛ በፍቅሩ እንድንኖር ስለ እኛ ተገለጠ።
ስለዚህ የተገለጠው አምላክ እኛ መልካም እንድንሆን ነው፣ እኛ እንድንተዛዘን ነው፣ እኛ እንድንፋቀር ነው፣ እኛ ከኃጢአት እንድንርቅ ነውና ይህንን የመዳናችን ስለ መዳናችን ስለኛ የተገለጠውን ኢየሱስ ክርስቶስን በሕይወታችን ገልጠን የክብር ወራሾች እንድንሆን እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን።